ኢትዮጵያ ባለፈው 7 ዓመታት የፈጠረችው ዲፕሎማሲያዊ ግንኙነት ስለመጻኢ ተስፋዋ ብዙ ይናገራል። ባለፈው 7 ዓመታት በዓለም የሐሳብ ድግሶች የነበራት ተሳትፎ የፈጠረቻቸው የሁለትዮሽና የብዝሃ ወገን ግንኙነቶችን ኢትዮጵያን የጎበኙ መሪዎችና የተቋማት ኃላፊዎችን ካሰላን አንዳንዶቹ ሀገር ነን ብለው ጎጆ ከወጡ ጀምሮ ባለፉት 2 አስርት ዓመታት ከጎበኟቸው መሪዎች የላቀ ሆኖ እናገኛለን። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በቅርቡ በልማት ጉዳይ ከኢትዮጵያ ጋር መክረዋል። የህዳሴውን ግድብ የገነባው የጣሊያኑ ሳሊኒና ሌሎች የጣሊያን ካምፓኒዎች በኢትዮጵያ ቀጣይ ልማት ላይ የሚኖራቸው ተሳትፎንም የውይይቱም የስምምነቱም አካል ነበር። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ኢትዮጵያን 2 ጊዜ ጎብኝተዋል። በተለያዩ ዘርፎች ከኢትዮጵያ ጋር በጋራና በትብብር ለመስራትም ተስማምቷል። የጀርመኑ ቻንስለር ኦላፍ ሾልዝ የቀጠናውን ጸጥታ በጋራ ከኢትዮጵያ ጋር ለመጠበቅ ኢትዮጵያ መጥተው ነበር። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ስለ ቀጠናው ሰላም ባሳሰባቸው ጊዜ ሁሉ የሀገሪቱ ሰላም ዘብነትን ስለሚረዱ ከኢትዮጵያ ጋር መክረዋል። የዩኤኢ ፕሬዝዳንት ሙሐመድ ቢን ዛይድ አልነህያ በርካታ የኢንቨስትመንት ቱሎችን ከኢትዮጵያ ጋር አስረው ተመልሰዋል። የሲንጋፖሩ መሪ ላውረንስ ወንግና የማሌዥያው አንዋር ኢብራሂም ኢትዮጵያ ነበሩ። የሀገራቱ ጉብኝት የደቡብ ትብብርን ከማጠናከር ባሻገር በዲጂታይዜሽን ዘርፍ የተደረጉ ስምምነቶች የነገ ኢትዮጵያ መልክ የሚያሳዩ ናቸው። ቻይና፣ ሳውዲ አረቢያ፣ ቱርኪና ዩናይትድ አረብ ኤሚሬቶች በኢትዮጵያ ከፍተኛ ኢንቨስትመንት ያላ